የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ ሰላም ይብዛላችሁ። በኢትዮጵያ፣ በኤርትራ፣ በአፍሪካና በመላው ዓለም ላላችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። አለልኝ አሰፋ ነኝ። ባህር ዳር ሕይወት ብርሃን ቤተክርስቲያን አገልጋይ ነኝ። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ሰሞኑን ከየካቲት 17 እስከ 21 ባሳለፍነው ሳምንት በዶክተር መለሰ ወጉ እየተዘጋጀ በዓመት 2 ጊዜ የሚሰጥ ኢትዮጵያን አውትሪች ሚኒስትሪ የመሪዎች ስልጠና አለና ከዛ ከተማርኩት 36ኛው ኮርስ ነው እና በ36ኛው ኮርስ የተማርኩትን 5 ተከታታይ ቀናት መካከል በአጭሩ ዋና ዋና ርዕሶችን ልንገራችሁ። ጌታ ቢፈቅድ ምናልባት ተከታታይ ትምህርቶች እንድናስተምር ስልጠና እንድንሰጥ እንድናስተምርበት ኦልሬዲ ስለተፈቀደልን የመሪዎች ስልጠና ስለሆነ አሰልጥነን የምናሰለጥነው ስለሆነ ለእናንተም ይጠቅማችኋል ብዬ ስለምቀና በተለይ ለሙሉ ጊዜ አገልጋዮች ሙሉ ጊዜያችሁን ሰጥታችሁ ለምታገለግሉ ለእውነተኛ አገልጋዮች ምናልባት ደግሞ በአገልግሎት ስም ምናልባት ለሳትን ለተሸወድን ለራሳችን ለምንኖር ይጠቅመናል ብዬ አስባለሁ። ለወደፊትም ሙሉ ጊዜያችሁን ሰጥታችሁ ልታገለግሉ ለምትወዱ ሙሉ ደግሞ ልባችሁን ሀሳባችሁንም ሰጣችሁ በፓርታይም ቢሆንም ደግሞ ጌታን የምታገለግሉ በቃል በዝማሬ በጸሎት በመስጠት በልዩ ልዩ ጸጋ እግዚአብሔር የምታገለግሉ ለእናንተ ሁሉ ይሄ መልእክት ይጠቅማቸዋል። 5ቶችን እንደ ርዕስ ያክል ዝም ብዬ የተማርኳቸውን ቀጥታ ልንገራቸው። አንደኛ ዋና ርዕሱ ምን ነበር? የዘመኑ መንፈሳዊ አገልጋዮች የሞራል ውድቀት የሚል ነው። የኔ ወገኖች በዚህ ዘመን የሞራል ውድቀት እንዴት እንደወደቀ፣ መንፈሳዊነት፣ ክርስትና፣ ቅድስና እንዴት እንደወደቀ ሁላችንም ማናቅማማው እውነት ነው። የዘመኑ መንፈሳዊ መሪዎች የሞራል ውድቀት በሚል ነው ዶክተር መለሰ ወጉ ይህን ስልጠና 5 ቀን ተከታታይ ያሰለጠኑ። ስለዚህ የመጀመሪያው የእግዚአብሔርን ክብር አንሻማ ነው የሚለው። የእግዚአብሔርን ክብር አንሻማ በሕግ መጽሐፍት ይላቸዋል አይደል? ከእግዚአብሔር በቀር ሌላ እንዳይመለክ በሰማይ ቢሆን በምድር ከምድር በታች ማንኛውም የተቀረጸ ምስል አይደል? እንዳትሰግዱ እንዳታመልኩ ለራሳቸው አድርጋችሁ እንዳትወስዱ ተጠንቀቁ። የእግዚአብሔር አምላካችን ስምም ደግሞ በከንቱ እንዳንጠራ በጠቅሉ የእግዚአብሔር ምንድን ነው? የእግዚአብሔርን ክብር እንዳንሻማ የሚል ነው። አዲስ ኪዳን የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንግዲህ ስትበሉም ስትጠጡ ወይም ማንኛውንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት ይላል። ይህን ነው የተማርነው መጀመሪያ ቀን። ለእግዚአብሔር ክብር ነው ወይ የምናደርገው የምናገለግለው። ሁለተኛ ቀን ላይ የተማርነው የራሳችን ያልሆነውን አንውሰድ አይደል? በሕግ መጽሐፍ አትስረቅ የሚለው ነው። የራሳችን ያልሆነውን አንስረቅ ወይም አንውሰድ። ዘጸአት ምዕራፍ 20 ቁጥር 15 ላይ በአዲስ ኪዳን ቅዱስ መጽሐፍ እንዲህ ይላል፣ ይሰርቅ የነበረ ከእንግዲህ አይስረቅ፣ ነገር ግን ለተቸገሩት የሚያካፍለው ነገር እንዲኖረው በገዛ እጆቹ በጎ የሆነውን እየሰራ ለማግኘት ይድከም ይላል። ራሱ ይስራ፣ ራሱ ይድከም። ምክንያቱም ሰው ከኃጢአት ከሰዓት ብላ የተባለውን ከበላ በኋላ በላብህ በወዝህ ጥረህ ግረህ ትበላለህ ተብሏል። ኃጢአት ያመጣብን ችግር ነው። ሰይጣን ያመጣብን ችግር ነው። ስለዚህ ሰው ራሱን ችሎ መስራት አለበት፣ መድከም አለበት፣ ለሌላው እንደውም መርዳት አለበት። ያን ጊዜ ነው እግዚአብሔር የሚከብረው። የራሳችን ያልሆነውን አንውሰድ። 3ኛ ቀን ላይ የተማርነው ከዝሙት እንሸሽ፣ አታመንዝር የሚለው ማለት ነው። የእግዚአብሔር ቃል በአዲስ ኪዳን ላይ ጋብቻ በሁሉም ዘንድ ክቡር ነው፣ መኝታውም ንጹሕ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። ወይም አመንዝሮችና ሴሰኞችን እግዚአብሔር ከጋብቻ በፊትም ሆነ ከጋብቻ በኋላ ከሚስት ውጭ ከባል ውጭ አይፈቀድም። ሴሰኝነት ነው፣ እግዚአብሔር ይፈርድበታል ይላል። ሴሰኝነት ከጋብቻ በፊት ነው። ማመንዘር ደግሞ ጋብቻ እያለ ሌላ መፍታት ወይም ደግሞ ደርቦ ሌላ ሴት ሌላ ወንድ ማመንዘር ነው። ሁለቱንም እግዚአብሔር ይፈርድባቸዋል። የእግዚአብሔርን ክብር አንሻማ፣ የራሳችን ያልሆነውን አንውሰድ፣ ከዝሙት ኃጢአት እንሸሽ፣ ከመዳራት ከርኩሰት እንሽሽ። 4ኛ ቀን ላይ የተማርነው ደግሞ እውነት እንጂ ውሸት አንናገር የሚል ነበር ወገኖች። እውነትን እንጂ ውሸት አንናገር፣ በማንም ሰው ላይ በሐሰት አትመስክር የሚለው ማለት ነው። ዘጸአት 20:16 በአዲስ ኪዳን ላይ እርስ በርሳችሁ ውሸት አትነጋገሩ፣ ምክንያቱም አሮጌውን ሰው ከስራው ጋር አውልቃችሁ ጥላችሁታል፣ አዲሱንም ሰው ለብሳችሁታል። ኢየሱስ ክርስቶስን አዲሱን ሰው ለብሳችሁታል ይላል። የኔ ወገኖች እውነትን እንጂ ውሸት አንነጋገር። በልባችን እውነት እንናገር፣ በአንደበታችንም ያንኑ እንናገር። 5ኛ ቀን የተማርነው ምን ነበር? ሰርተን እንጂ ሳንሰራ አንረፍ። እንታማለን አይደል? በሕግ መጽሐፍ ትዝ ይላችኋል። 6 ቀን ስራ
አንዱን ሰባተኛውን ቀን ግን ረፍ የሚል ነው አይደል? ብዙ እንድንሰራ ነው። የእጆቻችን ስራ ነው እግዚአብሔር የሚባርክ። ዶክተር መለሰ ሲያስተምሩ እኛም እንደው በተግባር ራሴንም ጭምር ነው አብዛኛው ምናልባት የተገላቢጦች ነው የሚሆነው አይደለም። አንድ ቀን ወይ እሑድ ቀን ወይ የቸርች ፕሮግራማችን ቀን ሰርተን ሳምንቱን ሙሉ የምናርፍ ይመስለኛል ብዙዎቻችን ምናልባት። ስለዚህ ሰርተን እንጂ ሳንሰራ አንረፍ፣ ቀለብም አንቀበል ሳንሰራ ማለት ነው። ስለዚህ መጽሐፍ ቅዱስ ለሰራተኛ ነው የሚለው እና መጽሐፍ ቅዱስ ላይ እንደዚህ ይላል፣ እነዚህ ሰዎች በማያገባቸው ነገር እየገቡ ሌሎችን ከማወክ በቀር ምንም ሳይሰሩ የሚኖሩ ናቸው። እንደነዚህ አይነት ሰዎች በስርዓት እንዲኖሩና ሰርተው የራሳቸው ምግብ እንዲበሉም በጌታ በኢየሱስ ክርስቶስ ስም እናዛቸዋለን፣ እናስጠነቅቃቸዋለን ይላል ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 11-12። እንደነዚህ አይነት ሰዎች በወሬ ብቻ እየገቡ በማያገባቸው ነገር እየገቡ ከማወክ በቀር ምንም አይሰሩ። ማስጠንቀቅ ይገባል፣ መገሰጽ ይገባል፣ ማዘዝ ይገባል። ስሩ፣ ሊሰራ የማይወዳ ይብላ ይላል እዚሁ ተሰሎንቄ ላይ አንደኛ ተሰሎንቄ ላይ። የኔ ወገኖች እግዚአብሔር በእነዚህ ሳምንት ያስተማሩኝ ዋና ርዕሶች ነገር የዘመኑ የመንፈሳዊ መሪዎች የሞራል ውድቀት የሚል ነው። በእነዚህ ስር ነው እንግዲህ እነዚህን አምስቶቹን ነገር አሁን ያየናቸው። አንደኛ የእግዚአብሔርን ክብር አንሻማ ነው። ሁለተኛ የራሳችን ያልሆነውን ነገር አንውሰድ፣ አንስረቅ፣ ከዝሙት ኃጢአት እንጠንቀቅ፣ እንሽሽ። እንዲሁም ደግሞ እውነትን እንጂ ሐሰት አንናገር፣ ሰርተን እንጂ ሳንሰራ እንረፍ የሚሉ ናቸው። ምናልባት ጌታ ቢፈቅድ በዝርዝር እንማራለን። አስተምሩ ብለው ስለፈቀዱልን ይህንን ትምህርት ይጠቅማል ከራሴ ሕይወት ጋር በማገናኘት ለማስተማር ሞክራለሁ። ሌሎችም እንደዚሁ ያስተምራሉ። እግዚአብሔር ይባርካችሁ። ዶክተር መለሰንም እግዚአብሔር ይባርካቸው። ለኢትዮጵያችን የሰጠንን አባት እግዚአብሔር ይባርካቸው። ለበረከቱ ኑ። ኢየሱስ ክርስቶስ ያድናል። አሜን። ተባረኩ።